ፀጉራቸውን በአጭር ጊዜ ያለማቋረጥ ለማሳደግ እንዲሁም ደግሞ ከፊት ለፊታችሁ ፀጉራችሁ ለሚሸሽባችሁ፣ ግንባራም ላረጋችሁ፣ እንዲሁም ደግሞ ለሚበጣጠስ ለሚረግፍ ፀጉር ዛሬ መፍትሄ የሆነ ፀጉራችን የሚያሳድግልን የሚያፋፋልን የቁርንፍድና የአብሽ ውሃ በዚህ መልኩ ብትሰሩት በእርግጠኝነት ታመሰግኑኛላችሁ። ምንም አይነት እሳት ሳይነካው ያለ ምንም ሽታ እስከዛሬ ድረስ ተሸውደናል ነው የምትሉ በእርግጠኝነት ማለት ነው። ምክንያቱም በአሁኑ ሰዓት ብዙ ጊዜ ኩሽና ላይ መቼም አንገባም። ሮመዳንም ስለሆነ ሁለታችንም ጾም ስለሆነ ፀጉራችን ደግሞ ከላይ ግዴታ መንከባከብ አለብን። ውስጣችን ውሃ ስለማያገኝ ስለሚረግፍ ማለት ነው። ሰላም ወዶች እንዴት ናቸው? ያለው እግዚአብሔር ይመስገን ደህና ነኝ። በያላችሁበት ዓለም ዳርቻ ሰላማችሁ ብዙ ትርፍ ይበል እያልኩኝ እንግዲህ መግቢያ ላይ እንዳልኳችሁ ዛሬ ደግሞ እንግዲህ ያው እሳት ላይ ስንጥድ ሽታ ስለሚኖር ያለ ምንም ሽታ በእርግጠኝነት እንደዚህ ተተጠቀምነው እኔ በሰራሁት አይነት መልኩ ከሰራችሁት ምንም አይነት ሽታ የለውም። እንዲሁም ደግሞ ፀጉራችሁን የበለጠ ያፋፋላችኋል። እዚህ ጋር ወደ አሰራሩ ስንመጣ በመጀመሪያ አብሽ ነው የምጠቀመው። ትንሽዬ ነው አብሽ የምጠቀመው፣ አላበዛውም። ምክንያቱም አብሽ ምን ሲዘፈዘፍ ይበዛል ማለት ነው። ለዛ ስለሆነ በምታዩት መልኩ ይሄን ያህል በቂ ነው። በሻምፖ መልኩ አድርጋችሁ መጠቀም ትችላላችሁ። እዚህ ጋር ደግሞ ሌላኛው እንግዲህ በዋነኛነት የምጠቀመው ቁርንፍድ ነው። ቁርንፍድ እሳት ሳይነካው እንደዚህ ተተጠቀምነው ቁርንፍድ በጣም ፀጉራችንን ያፋፋልናል። በተለይ ደግሞ ሽበት ነክ ካለባችሁ እንዲሁም ደግሞ ፎረፎር ካለባችሁ እንዲሁ በዛው ልክ ደግሞ ተበዛም በጣም ስለሚያሳክክ አነሳ አድርጉ። ቁርንፍዱን በምታዩት መልኩ እኔ ከአብሹ አነሳ አድርጌ እኔ የተጠቀምኩት። እየሰራን ደግሞ ላይክ እያደረጋችሁ ሼር እያደረጋችሁ እንዲሁም ደግሞ ሀሳብ አስተያየታችሁን ኮሜንት ላይ ጻፉልኝ፣ እኔ ያነባዋለሁ ማለት ነው። ከዛ በዋነኝነት እነኛ ሁለቱን ግብአት ተጠቀምን በኋላ ዝንጅብል ነው ዋናው ነገር ማለት ነው። ዝንጅብል በተለይ ፀጉራችሁ ለሚሳሳባችሁ፣ ለሚበጣጠስ እንዲሁም ደግሞ ለቆዳችሁ በተለይ ቆዳችሁ የራስ ቆዳችን ጤናማ ሲሆን ነው ፀጉራችንን የሚያድገው። ለዛ ደግሞ ዝንጅብል በጣም አሪፍ ነው። እንዲሁም ደግሞ ፎረፎር ካለባችሁ በጣም ስስ ከሆነባችሁ ዝንጅብሉን ራሱ ውሃ እንደኔ እንደዚህ በውሃ መልኩ ሳይሆን እንደዚሁ ዝም ብላችሁ ቆርጣችሁ ፈጨት አድርጋችሁ ከግንባራችሁ ብትፈቀፍቁት ራሱ የበለጠ ፀጉራችሁን አብዝቶ ነው የሚያሳድግላችሁ የሚመልስላችሁ በአጭር ጊዜ ማለት ነው። ግን የማቃጠል ባህሪ ስላለው አነሳ አድርጋችሁ ስሩ፣ እንዳታበዙት ማለት ነው። ተበዛ ማንኛውም ነገር ያው ማርም ሲበዛ ይመራል እና ማንኛውም ነገር ሲበዛ ምን ይሆናል? ያሳክከናል። ተጥቅሙ ይልቅ ጉዳቱም ያመዝናል ማለት ነው። ምክንያቱም እነኚህ የምጠቀማቸው የማቃጠል ባህሪ ስላለው እንደገናም ደግሞ ቁርንፍድ ነገር ግን ያው አብሹ ይከላከልላችኋል። ሆኖም ግን በመጠኑ ብታረጉት አሪፍ ነው። እንደዚህ አነሳ አድርጌ ነው የተጠቀምኩት። በምታዩት መልኩ አጥቤዋለሁኝ። ቆዳውንም አለመላጥ ትችላላችሁ። የኔ ትንሽ ስለተበላሸብኝ ነው ማለት ነው። እዚህ ጋር ዋነኛው የምንጠቀመው ውሃው ማለት ነው። እዚህ ጋር የምናደርጋለን በምታዩት መልኩ ትንሽዬ እየተንተከተከ ነው ውሃው እየፈላልኝ ነው ማለት ነው። ከዛ በኋላ እሱ እስከሚፈላልን ድረስ እዚህ ጋር ያዘጋጀኋቸውን ግብአቶች በአንድ ላይ እንግዲህ እንቀላቅላቸዋለን። ሌላም ግብአት የምጨምራለሁ አብሹን ሽታ እንዲያጠፋልን እንዲሁም ደግሞ ለፀጉራችንም በጣም አሪፍ ስለሆነ ማለት ነው። እዚህ ጋር በምታዩት መልኩ ትንሽ ፈላታ ለልይ በኋላ አጠፋዋለሁኝ ማለት ነው። ውሃውን አጠፋዋለሁኝ ምክንያቱም ትንሽ ላቦቱ የተንተከተከው የፈላው ትንሽ ሰከን እስከሚልልን ድረስ እንተዋለን። እዚህ ጋር ደግሞ አብሹ እንዳይሸትባችሁ አጠብ አድርጉት የበለጠ ማለት ነው። ትንሽ 1-2 ጊዜ እጠቡት ማለት ነው። አብሹ ሽታው ይቀንሳል። እንዲሁም ደግሞ አፈር ነክ ካለው ጠጠር ሊኖረው ይችላል፣ ብቅ ሊኖረው ስለሚችል ብናጥበው መልካም ነው። ምክንያቱም እንዳልኳቸው ማለት ነው ሽታውንም ይቀንስላችኋል። በምታዩት መልኩ አጥበዋለሁኝ። እናንተ ይሄንን ሰርታችሁ እስከ ወርም ድረስ ማስቀመጥ ትችላላችሁ። ነገር ግን እስከ ሳምንት ለ2 ሳምንት እና ለ3 ሳምንት የሚበቃችሁን ያህል ሰርታችሁ ወይም ለ2 ሳምንት በቃ ለ2 ሳምንት ያህል የሚበቃችሁን ሰርታችሁ ማስቀመጥ ትችላላችሁ። እኔ በምታዩት መልኩ የተረፈኝንም በሻምፑ መልኩ ስለምጠቀመው በኋላ ላይ በምታዩት እቃ ነው የምጠቀመው ማለት ነው የምሰራው። አሁን ከዛ እዚህ ጋር በምታዩት እዚህ ጋር ሌላኛው ግብአት የምጠቀመው ግሪን ሻይ አረንጓዴ ሻይ ነው።
አረንጓዴው ሻይ ቅጠል ተጠቅም ያለው እናንተ ቀዩ ካላችሁ መጠቀም ትችላላችሁ። ጥቁሩ ሻይ ችግር የለውም፣ ይሄ ከሌላቸው ማለት ነው። ሻይ ቅጠል ለፀጉራችን እድገት እንዲሁም ለቆዳችን ጥራት በጣም አሪፍ ስለሆነ እሱ በጣም ምርጥ ነው። አንደኛ ደረጃ ሽታውን የሚያጠፋላችሁ፣ ሁለተኛም በምታዩት መልኩ ፀጉራችሁን በጣም ነው የሚያፋፋላችሁ። እዚህ ጋር ውሃውን በምታዩት መልኩ ትንሽ ሰከን እንዳለልን ማለት ነው። በምታዩት መልኩ ወዲያውኑ እንደፈላ መጨመር የለብንም። አንደኛ ብርጭቆ ይሰበርባቸዋል። የምዘፈዘፉበት እቃ ብርጭቆ እንደዚህ ቢሆን አሪፍ ነው። ብርጭቆ እንዳይሰበርባቸው እንዳይሰነጠቅባቸው ትንሽ ሰከን እንዲል ተዉት ማለት ነው በምታዩት መልኩ። ከዛ በኋላ እንደዚህ አድርገን ግጥም አድርገን ለ24 ሰዓት እናቆየዋለን። ለሳምንትም ማስቀመጥ ትችላላችሁ፣ እየቀነሳችሁ መጠቀም ትችላላችሁ። ግን ከ24 ሰዓት በኋላ በጣም የሚያምር ከረር ይዞ ነው የሚወጣው። ቆይታውታላችሁ በምታዩት እየዘቀጠ ነው የሚመጣው እና ግዴታ አሁን ላይ መስራት አንችልም፣ መጠቀም አንችልም ማለት አሁን ላይ ያው ሮመዳን ስለሆነ ሽታ በአብዛኛው ከሰዓት ነው ኩሽና የምንገባው እና በዛ ሰዓት ሽታው እንዳይወጣብን በእንደዚህም አይነት መልኩ ሰርተን መጠቀም እንችላለን። ማለት መስራት አንችልም ብለን መተው የለብንም። በእንደዚህ በቀላሉ መንገድ እንደዚህ እየሰራን ራሳችን መጠበቅ አለብን። በአሁኑ አይ ጾም ነው እንዴት ነው ራሳችን የምንከባከበው ካላችሁ ደግሞ ግዴታ ጾማችን እንዳይታወቅ ደግሞ ግዴታ ራሳችንን ወዛማ ማድረግ አለብን። መጠውለግ የለብንም። እንደዚህ አድርጌ ግጥም አድርጌ ከነዋለው ለ24 ሰዓት ማለት ነው። በምታዩት መልኩ እንደዚህ ስፍፍ እያለ እየዘቀጠ ነው። ቁርንፍዱ በምታዩት ወደ ላይ እንትን ያለው የተንሳፈፈው ነገር ግን በምታዩት መልኩ ከ24 ሰዓት በኋላ ይሄን ይመስላል። ውሃው ከረሩ በጣም ነው የሚያምረው። በምታዩት መልኩ በጣም ነው የራሰውም እንደገናም ደግሞ የምፈልገውን አይነት ሰጥቶኛል ማለት ነው። እናንተ ለ3 ቀን ማቆየት ትችላላችሁ። ነገር ግን በቂው ነው ለ24 ሰዓት። በምታዩት መልኩ አብሹም በጣም አብጧል። እንዲሁም ደግሞ ዝንጅብሉም ሁሉም ነገር ምንም አይነት አብሽ እንደ አብሽ ተጠቅም ያለው እንደ እስከምትሉ ድረስ ነው። ሽታው ምንም አይነት ሽታ የለውም ማለት ነው። ሰርታችሁ ራሳችሁ ሞክሩ በእርግጠኝነት። ከዛ በኋላ በምታዩት መልኩ እናጠለዋለን። በጣም ወፍራም ነው። ተልባ መጨመር ትችላላችሁ ተፈለጋችሁ። ነገር ግን ተልባ ስንጨምር ያው የመበጣጠስ ባህሪ ያለው ሲቀመጥ ውሃው ማለት ነው። ግን እንደዚሁ ብቻ ብትጠቀሙት አሪፍ ነው። ከዛ በኋላ በምታዩት እንደዚህ በብርጭቆ አድርጋችሁ መልሳችሁ ፍሪጅን ማስቀመጥ ትችላላችሁ። እኔ ግን መርጫ ስላለችኝ በመርጫዋ ላይ አደርገዋለሁ። ይህንን ደግሞ በምታዩት መልኩ ጥሬው በቂው ነው። ከእንግዲህ ወደ አያስፈልግም፣ እንጥለዋለን። ተፈለጋችሁ ደግሞ ውሃም ጨምራችሁ በላው ላይ ማስቀመጥ ትችላላችሁ። ነገር ግን እንዳልኳችሁ ጥቅሙን እንዳለ ሙልጫ አድርጎ ሰጥቶናል ማለት ነው። ከዛ በኋላ እኔ እዚህ ጋር መርጫ አለችኝ እሷ ላይ ገለብጣለሁ። እናንተ ይሄ መርጫ ከሌላችሁ ጽዳት የምትጠቀሙበት የመስቶስ ማጽጃ እሱን በደንብ አድርጋችሁ አጥባችሁ መጠቀም ትችላላችሁ። እንዲሁም ደግሞ ሃይላንዱንም ቀደድ አድርጋችሁ ግጣሙን ማለት ነው። በእንደሱም አይነት መጠቀም ይቻላል። ይሄ መርጫ ከሌላችሁ ማለት ነው። በእርግጥ ይሄ ኦንላይን በጣም ብዙ አለ፣ በቀላል ታገኙታላችሁ ማለት ነው። ከዛ በምታዩት መልኩ እንግዲህ እኔ በመጠን የሰራኋት ይመስል ይህን ይመስላል። ይላችሁ ፀጉሬ እንግዲህ ታጥቤው ስለነበረ አንድ ቀኑ ነው ገና ተታጠብኩት። ስፈታው ከሹርባ ምን ሆነ እንደዚህ ጭር ብሏል። ነገር ግን ቆርጠሽው ነው ወይ እንዳትሉኝ አልቆረጥኩትም። ተቆረጥኩት በእርግጥ ስንት ጊዜ ሆነኛ? 1-2-3 ሳምንት ሆኖኛል። ቆርጬዋለሁ፣ በቂው ነው። ነገር ግን ደግሞ የኛ የኢትዮጵያኖች ፀጉር ከሹርባ ከውሃ ሲነክቶት እንትን ሲል ምን ይሆናል? እንደዚህ እጥር ይላል፣ ኩምችች ይችላል። ስለዚህ በእንደዚህ እያደረግን ማፍታታት በደንብ አድርገን ቆዳውን በተለይ ከፊት ለፊታችሁ የሚሸሽባችሁ እንዲሁም ደግሞ ስለሆነ ለጥንካሬው በጣም አሪፍ ነው። ፎረፎር ላጠቃችሁም እንደዚህ እየከፈልን ቆዳችንን በመጀመሪያ በደንብ አድርገን እንረጨዋለን። ዋናው ነገር ቆዳችን ላይ ስለሆነ በመጀመሪያ ማዳረስ ያለብን። ከዛ ወደ ጫፉ ይህን ስትጠቀሙ ግን ጭቃ ቅባት ያስፈልጋቸዋል። ምክንያቱም እንዳይደርቅባቸው። እሱም ደግሞ እዚሁ ቻናል ላይ ሰርችላቸዋለሁ። የተለያዩ በሮዝመሪ በካሮት ሰርችላቸዋለሁ። በቁርንፍድ ከባልዝን ጋር
ብዙዎች ተጠቅመው ወደውታል። ስለዚህ እዚሁ ላይ አይታችሁ ሰርታችሁ በቤታችሁ መጠቀም ትችላላችሁ ማለት ነው። ግዴታ መግዛት አይጠበቅባችሁም። ከዛ እንደዚህ አድርጌ በምታዩት መልኩ በደንብ ታዳረስኩት በኋላ ማስያጅ አደርገዋለሁ። ትንሽ ለ5 ደቂቃም ፀጉራችን ሁልጊዜም ቢሆን ማስያጅ እናድርገው። አንደኛ እንነቃቃለን፣ አይምሯችን የሆነ እረፍት ይሰማናል፣ ድካሙ ይለቀናል። ድካምም ይለቀናል፣ ፀጉራችንም ይነቃቃል፣ ደም ስራችን ይዘዋወራል። በዛ ሰዓት ፀጉራችን ያድጋል ማለት ነው። እዚህ ጋር በምታዩት መልኩ ቤት ውስጥ የሰራሁት የሮዝመሪ እና የሻይ ቅጠል ጭቃ ቅባት ነው። ከስር አለላቸው የናዕና እርግጠኛ ነኝ ትወዱታላችሁ። ሽታው ራሱ እንዴት ደስ እንደሚል ቅባቱ በፈሳሹም ሰርችላችኋለሁ። እዚሁ አለ። ሳምንት ነው ተተለቀቀ። በእርግጠኝነት ፀጉራችሁ እንዴት ጥቁር እንደሚያደርገው ተተቀባችሁት በኋላ ሽታው ራሱ በጣም ነው ደስ የሚለው። ከዛ በኋላ እንደዚህ ይህንን ተጠቅማችሁ ግዴታ ሹርባ ወይም ገመድ ወይም ቁጥርጥር መስራት አለባችሁ፣ ግዴታ ነው። ምክንያቱም ፀጉራችሁ እንደዚህ ረጭታችሁ ተተዋችሁት ምን የሆነ ይደርቅባችኋል ማለት ነው። ስለዚህ ግዴታ እንደዚህ መግመድ አለባችሁ። እንግዲህ የዛሬ ቪዲዮ ይህን ይመስላል። ቪዲዮን ተወደዳችሁ ላይክ፣ ሰብስክራይብ ማድረግ አትርሱ፣ ሼር አድርጉ። እንዲሁም በሌላ ቪዲዮ እስከምንገናኝ ድረስ ቻወዳችኋለሁ። ሌላም የምሰራላችሁ ነገር ካለ ከእናንተ ጥያቄ ኮሜንት ላይ ጻፉልኝ፣ ይዤላችሁ እመጣለሁ፣ እሰራላችኋለሁ። በምታዩት መልኩ ተገመድኩትን በኋላ በደንብ አድርጌ በምታዩት እንደዚህ አርፍ አድርጌ እየረጨሁት ነው። ይህም ጭቃ ቅባት እንዳልኳችሁ ከስር አለላችሁ አይታችሁ